ሰላም ጤና ይስጥልኝ ውድና የተከበራችሁ ጓደኞቼ ተመልካቾቼ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ቻናሌን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ። አዲስ ጀማሪ ነኝ ትላለች ውድ እህታችሁ አበበች ሚዲያ ማለት ነው። እና የት ነኝ? እስኪ ይሄን ሀገር መቼም አይጠፋችሁም። አረብ ሀገር ያላችሁ ልጆች በተለይ በአንዴ ነው የምታውቁት። ቪዲዮውን ካያችሁት የዚህ የሀገር ስም ይጠፋችኋል ብዬ አላስብም። እንደምታገኙት እርግጠኛ ነኝ። ግን ስንት ሰው ያየዋል ጥያቄ ነው። ስንት ሰው ያየዋል፣ ስንት ሰው ይመልሳል አላቅም። ለማንኛውም ግን የት ነኝ? አገሩን እስካወቃችሁ እንዴት ሄርኩ፣ ለምን ሄርኩ ምናምን ወዘተ ያንን እንግዲህ ደግሞ አብረን የምናየው ይሆናል። ግን አገሩ የት ነው? በኮሜንት አሳውቁኝ። ግማሹ ከተማ በውሃ የተከለለ ወይም ደግሞ ዙሪያውን ውሃ ሆኖ መሀሏ ከተማ ዝንጥ ሽብርቅ እንቁጥቁጥ ያለች ሞቅ ሽብረቅ ያለች ከተማ ናት ማለት ነው። ለነገሩ ጨርሼ ነገርኳችሁ እኮ ትላለች ማለት ነው። እና ለማንኛውም ይሄን ይመስላል ያለሁበት አካባቢ ማለት ነው። ግን የት ነኝ? እሺ የትም ከመሆኔ ደግሞ እንዴት ሄደች፣ ለምን ሄደች ጥያቄ አለና እስኪ ለማንኛውም ጓደኞቼ እንደው ቪዲዮም ለቅቄ አላቅም። ቻናሌን በጣም ሞቷል። ሰብስክራይብ እየተነሳ ነው። ለምን እንደው አላቅም። ቪው ባይጨምር እሺ፣ ቪዲዮ እየተሰራ ስላልሆነ ቪው አይጨምርም። እንደ ሰብስክራይብ ይነሳል። ሰብስክራይብ በጣም እየወረደ ነው። ቪው እየቀነሰ ነው። ሰዓቱ እየቀነሰ ነው። በነገራችን ላይ እኔም ያው ትቼዋለሁኝ። ብዙ እየሰራሁበት ጭራሽም እየለቀኩበት አይደለም። ምክንያቱም በቃ እስኪ ካሁን በኋላ ግን እርግፍ አድርጌ ትቼዋለሁ። ወይም ደግሞ ካሁን በኋላ አልሰራም ማለት አይደለም። ሰራበታለሁ። ብዙ እቅድ፣ ብዙ ተስፋ አለኝ። ግን ለጊዜው ያው ምንም አይነት ነገር ለቅቄበት ስለማላቅ ቻናሌ ቀዝቅዟል። ካበረታታችሁ በጥሩ ነገር ወይም በሰፊ ነገር ወይም በአዳዲስ ነገር እመጣለሁኝ። ለማንኛውም የሀገር የት ነው? እኔ ሴት ነኝ። ለምን ሄርኩ፣ እንዴት ሄርኩ፣ ማንጋ ሄርኩ በሉ መልሱ ማለት ነው። ካያችሁ፣ ካላያችሁትም ደግሞ ችግር የለውም። እኔ ብዙ ጊዜ ያው እንደ ማስታወሻነት ስለምጠቀመው ብዙም ታየም አያልታየም አይገርመኝም። ቻናሌ ወይም ደግሞ ስልኬ ለሚችለው እንደ ማስታወሻ እጠቀመዋለሁ ማለት ነው። ለማንኛውም ጓደኞቼ እንግዲህ ይሄንን ይመስላል ያለሁበት አካባቢ እና ቪዲዮ ስለምወድ ፎቶ ስለምወድ እንጂ ያን ያህል እናንተ አይታችሁ ታስደስተኛላችሁ ብዬ አይደለም። መልካም ጊዜ። ባይ ባይ።